የዛሬን ብቻ ተውኝ እንጂ ወላሂ ሁለተኛ አማራ አልሆንም በሚል በህፃን አንደበቷ ብትለምናቸውም የጥላቶቿ ልብ ባራራላት የአማራ ህዝብ የእልቂት ማሳያ ተደርጋ በምትቆጠረው በህፃን አንሻ ሰይድ ስም የተደራጁት በቤዛሞ ቀጠና የአንሻ ሰይድ እዝ አርበኞች ትናንት በወሰዱት የሽምቅ እርምጃ የማዕከላዊ እዝ ምክትል አዛዥ ብርጋዴር ጄኔራል አስናቀው አይተነው መንግስቴን ጨምሮ ከአንድ ሬጅመንት በላይ ያገዛዙ ወታደሮችን በመደምሰስ አንጸባራቂ ድል መቀዳጀታቸው ሲነገር፣ ዛሬ ረፋዱን በወጣው መረጃ ደግሞ ከብርጋዴር ጄኔራል አይተነው መንግስቴ በተጨማሪ አንድ ከፍተኛ አዛዥ መገደሉ ታውቋል። ይህ የወለጋን አማራ በአሰቃቂ ሁኔታ ስለጨፈጨፈ ትከሻው በወታደራዊ ማዕረግ የተንቆጠቆጠለት የወለጋን ምድር ልክ እንደ ኦሹቲዝ እሱ ደግሞ እንደ ሂትለር የሆነ ወታደራዊ አዛዥ መገደሉ የወለጋ አማራ ከጥቃት ሰለባነት ወደ አጥቂነት አሸናፊነት መሸጋገሩን ያረጋገጠ ታሪካዊ ድል ተደርጎም ተመዝግቧል ነው የተባለው። ተጨማሪ መረጃ አለን፣ በስፋት ታደምጡታላችሁ። በሌላ በኩል ያሳምነው አፄ ዘርዓ ያዕቆብ አንደኛ ኮርናደው ክፍለ ጦርና የአፄ አምደ ጽዮን ኮር አፄ ዳዊት ክፍለ ጦር በብልጽግና ወንበዴዎች ታግተው የነበሩ 11 የኦሮሞ ተወላጅ ታጋቾችን ለማስለቀቅ በመርካቤቴ አውራጃ የተለያዩ አካባቢዎች ሰፊ ከበባ በመፈጸም ሌሊቱን ሙሉ ልዩ ወታደራዊ ክትትል በማድረግ ታሪክ መስራታቸው ሲነገር፣ በዚሁ የቅንጅት ኦፕሬሽን አጋቾቹን በመደምሰስ ትናንት ግንቦት 17 ቀን 2018 ዓ.ም ከንጋቱ 12 ሰዓት ላይ በመርካቤቴ አውራጃ ወረጎ በተባለ አካባቢ ታጋቾቹን ያለምንም አካላዊ ጉዳት ነፃ ማውጣት መቻላቸውን አስታውቀዋል። በጉዳዩ ዙሪያ ዝርዝር መረጃም አለን። በጎጃም የብልጽግና ስርዓትን ተልዕኮ አስፈጻሚ ጄኔራል ብርሃኑ ጥላሁን የሚመራው ስድስተኛ የህዝብ ምርጫ ስም በህዝብ ላይ እያደረሰ ያለው የሰብአዊ ድርጊት ተባብሶ መቀጠሉ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 206ኛ ኮር ባወጣው መረጃ መሰረት ሰራዊቱ ምርጫን በግዳጅ ለማስፈጸም በሚል ሽፋንም ህዝቡን ለማሸማቀቅና የሽብር ድርጊቶችን ለመፈጸም ግልጽ ትዕዛዝ ሰጥቶታል። በዚህም ምክንያት ሰሞኑን ብቻ በጎዛምንና በስናን ወረዳዎች አሰቃቂ ወንጀሎች የተፈጸሙ ሲሆን የሰራዊቱ አባላት 6 ሴቶችን በግፍ መድፈራቸውን የህዝብ ግንኙነት ክፍል አረጋግጧል። ሰላም ጤና ይስጥልኝ የተከበራችሁ የሚዲያችን አድማጭ ተመልካቾች፣ አብራችሁ ስትቆዩ እነዚህን እና ሌሎቹን ዝርዝር መረጃዎችን በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። የዛሬን ብቻ ተውኝ እንጂ ወላሂ ሁለተኛ አማራ አልሆንም በሚል በህፃን አንደበቷ ብትለምናቸውም የጠላቶቿ ልብ ባራራላት የአማራ ህዝብ የእልቂት ማሳያ ተደርጋ በምትቆጠረው በህፃን አንሻ ሰይድ ስም የተደራጁት በቤዛሞ ቀጠና የአንሻ ሰይድ እዝ አርበኞች ትናንት በወሰዱት የሽምቅ እርምጃ የማዕከላዊ እዝ ምክትል አዛዥ ብርጋዴር ጄኔራል አስናቀው አይተነው መንግስቴን ጨምሮ ከአንድ ሬጅመንት በላይ ያገዛዙ ወታደሮችን በመደምሰስ አንጸባራቂ ድል መቀዳጀታቸው ሲነገር፣ ዛሬ በወጣው መረጃ ደግሞ ከብርጋዴር ጄኔራል አይተነው መንግስቴ በተጨማሪ አንድ ከፍተኛ አዛዥ መገደሉ ታውቋል። ይህ የወለጋን አማራ በአሰቃቂ ሁኔታ ስለጨፈጨፈ ትከሻው በወታደራዊ ማዕረግ የተንቆጠቆጠለት የወለጋን ምድር ልክ እንደ ኦሹቲዝ እሱ ደግሞ እንደ ሂትለር የሆነው ወታደራዊ አዛዥ መገደሉ የወለጋ አማራ ከጥቃት ሰለባነት ወደ አጥቂነትና አሸናፊነት መሸጋገሩን ያረጋገጠ ታሪካዊ ድል ተደርጎም ተመዝግቧል። በተለይ አስናቀው አይተነው መንግስቴ በኮሎኔልነት ማዕረግ እንዳለ በማዕከላዊ እዝ ስር የህዳሴ ኮር ምክትል አዛዥ ለኦፕሬሽናል በመሆን ከሆሮ ጉድሩ ወለጋ ሻምቡ ዙሪያ እስከ ምስራቅ ወለጋ አንገርጉትን ዙሪያና እስከ ዲጋ ጊምቢ ነጆና አርጆ ጉድቱ እንዲሁም እስከ ቤሻንጉል ጉሙዝ ክልል ድረስ በመንቀሳቀስ የአማራን እልቂት ሲመራ የነበረ ባንዳ መሆኑን ሚዲያችን ካሰባሰበው መረጃ ለማረጋገጥ ችሏል። የብልጽግናው አገዛዝ ዋና ስልጣን አስጠባቂ የሆነው የመከላከያ ሰራዊት ተቋም መስከረም 10 2017 ዓ.ም በፕሬዝዳንት ታዬ አጽቀሥላሴ አማካኝነት ህዝብን ስላስጨፈጨፈ የማዕረግ እድገት ሹመት ከሰጣቸው ወታደራዊ አዛዦች መካከል አንዱ ነው። በዚህም መስከረም 10 2017 ዓ.ም ከኮሎኔልነት ወደ ብርጋዴር ጄኔራልነት ካደጉት 43 የጦር አዛዦች መካከል አንዱ የሆነው አስናቀው አይተነው መንግስቴ ከዚያን ዕለት ጀምሮ በማዕከላዊ እዝ መረጃና ደህንነት ኃላፊ እንዲሁም የእዙ ምክትል አዛዥ ለኦፕሬሽናል በመሆን የብልጽግናን ስራ ሲያገለግል መክረሙ ነው ለማረጋገጥ የተቻለው። አስናቀው አይተነው መንግስቴ በተለይ ከያዝነው 2018 ዓ.ም ወዲህ ባንገርጉትን ከተማና በጊዳ አያና እስከ ደንጎሮ እንዲሁም ከኪራም ወረዳ እስከ ሊሙ ወረዳ ከዚያ አልፎ ከኦኬ እስከ ነቀምት እንዲሁም ከዲጋ እስከ ኤፍሬም እና አርጆ ጉደቱ አካባቢ በመንቀሳቀስ የአማራን ተወላጆችን በማፈን በአሰቃቂ ሁኔታ ሲያስገድል ሀብት ንብረት ሲያስወድም የነበረ ሂትለራዊ ባህሪን የተላበሰና በንጹሃን ደምና እንባ የሰከረ ጭራቅ እንደነበረ ነው ጣቢያችን ካሰባሰበው መረጃ ለመረዳት የተቻለው። የወለጋን አማራ በአሰቃቂ ሁኔታ ስላስጨፈጨፈ ከትከሻው በወታደራዊ ማዕረግ የተንቆጠቆጠለት የወለጋን ምድር ልክ እንደ ኦሹቲዝ እሱ ደግሞ እንደ ሂትለር የሆነው ይህ የማዕከላዊ እዝ ምክትል አዛዥ ለኦፕሬሽናል ብርጋዴር ጄኔራል አስናቀው አይተነው መንግስቴ ግንቦት 16 2018 ዓ.ም በአንሻ ሰይድ ጀግኖች በተወሰደበት እርምጃ የአፈር ሲሳይ ሆኖ ቀርቷል። መነሻውን የምስራቅ ወለጋ ዞን መቀመጫ ከሆነችው ከነቀምቴ ከተማ አድርገው በኦኬና በጉትን እንዲሁም በአንድ ወዲያ ሻሾ በራ አቋርጠው ወደ ጊዳያና ከተማ ሲንቀሳቀሱ የነበሩ የማዕከላዊ እዝ
ወታደሮችና ወታደራዊ አዛዦች ዲቾ ተራራ ላይ ሲደርሱ 2 እና 3 ቦታ ተቆርጠው ከባድ የሽምቅ ጥቃት ተፈጽሞባቸዋል። በዚህም የማዕከላዊ ዕዝ ምክትል አዛዥ ብርጋዴር ጄኔራል አስናቃይተነው መንግስቴን ጨምሮ አንድ ሬጅመንት የሚሆን የጠላት ኃይል ሙሉ በሙሉ ተደምስሷል። በተጨማሪም 8 ወታደራዊ ተሽከርካሪዎች እንዲሁም በርካታ የቡድንና የነፍስ ወከፍ መሳሪያዎችንም በፋኖ ቁጥጥር ስር መዋላቸውን የአንሻ ሰይድ ዕዝ ህዝብ ግንኙነት መምሪያ በላከው መረጃ አስታውቋል። በሌላ በኩል ያሳምነው ዕዝ የአጼ ዘርዓ ያዕቆብ አንደኛ ኮርናዶ ክፍለ ጦርና የአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር በብልጽግና ወንበዴዎች ታግተው የነበሩ 11 የኦሮሞ ተወላጅ ታጋቾችን ለማስለቀቅ በመርካቢት አውራጃ የተለያዩ አካባቢዎች ሰፊ ከበባን በመፈጸም ሌሊቱ ሙሉ በሙሉ ወታደራዊ ክትትል በማድረግ ታሪክ መስራታቸው ሲነገር በዚህ የቅንጅት ኦፕሬሽን አጋቾችን በመደምሰስ ትናንት ግንቦት 17 2018 ዓ.ም ከንጋቱ 12 ሰዓት ላይ በመርካቢት አውራጃ ወርጎ በተባለ አካባቢ ታጋቾች ያለምንም አካላዊ ጉዳት ነፃ ማውጣት መቻላቸውን አስታውቀዋል። ከአዲስ አበባ ወደ ደራ ጎንዶ መስቀል በመጓዝ ላይ የነበሩ 7 ወንዶችና 4 ሴቶች ለዮሙሙ ወንጭት ተብሎ በሚጠራው ስፍራ ያገቱት የብልጽግና አጋቾች በፋኖ ፈጣን እርምጃ የቀጡ ቅጣት መቀጣታቸው ታውቋል። ያሳምነው ዕዝ አርበኞች በመርካቢት አውራጃ ባካሄዱት ከበባና ልዩ ወታደራዊ ክትትል ታጋቾቹ ምንም አይነት አካላዊ ጉዳት ሳይደርስባቸው ነፃ ማውጣት ተችሏል። ከአጋቾቹ ነፃ የወጡት ወገኖችም ለፋኖ የህይወት መታደግ ተግባር ከፍተኛ ምስጋናቸውን አቅርበዋል። ፋኖ የህዝብ ልጅ ነው ያሉት ነፃ የወጡት ወገኖች በቀጣይ የአካባቢያቸውን ሰላም ከፋኖ ጎን በመሆን እንደሚጠብቁም ቃል በመግባት የአገዛዙን የጥፋት ሴራ በጋራ ለመመከት መነሳታቸውን ማሳይተዋል። አገዛዙ ፋኖ መጣብህ፣ ነፍጠኛ መጣብህ፣ ሊወር ነው፣ ተነስታ ጠቅ በሚል በኦሮሚያ ክልል ቅስቀሳ እያካሄደ ሲሆን ነገር ግን በሰፊው የኦሮሞ ማህበረሰብ ፋኖ የኔም ልጅ ነው የኔም ነፃ አውጭ ነው በሚል በፍቅር እየተቀበለው ይገኛል። ያሳምነው ዕዝ የህዝብ ግንኙነት መምሪያ በሰጠው መግለጫ የአማራ ፋኖ ለፍትህና ለሰብአዊነት የቆመ ኃይል መሆኑ በድጋሚ በተግባር ያስመሰከረ መሆኑን ገልጸዋል። በዚህ አገዛዙ በሸዋ ቀጠና ለጥፋት የሚያሰማራቸውን አጥፊ ኃይሎች የማያዳግም እርምጃ መውሰዱን አጠናክሮ እንደሚቀጥልና ለህዝቦች እኩልነትና ነፃነት ያለውን ቁርጠኝነት የማይናወጥ መሆኑን አረጋግጧል። በጎዛምንና በስናን ወረዳዎች ያገዛዙ ሰራዊት የፈጸመው አስነዋሪ ድርጊት ሲጋለጥ የ117ኛ ክፍለ ጦር አባላትን ፋኖን ተቀላቅለዋል። በጎጃም የብልጽግና ስርዓትን ተልዕኮ አስፈጻሚው ጀነራል ብርሃኑ ጥላሁን የሚመራው የ6ኛ ዕዝ በምርጫ ስም በህዝብ ላይ እያደረሰ ያለው ኢሰብአዊ ድርጊት ተባብሶ መቀጠሉ ተገልጿል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር ባወጣው መረጃ መሰረት ሰራዊቱ ምርጫን በግዳጅ ለማስፈጸም በሚል ሽፋን ህዝቡን ለማሸማቀቅና የሽብር ድርጊቶችን ለመፈጸም ግልጽ ትዕዛዝ ተሰጥቶታል። በዚህም ምክንያት ሰሞኑ ብቻ በጎዛምንና በስና ወረዳዎች አሰቃቂ ወንጀሎች የተፈጸሙ ሲሆን የሰራዊቱ አባላት 6 ሴቶችን በግፍ መድፈራቸውን የዕዙ ህዝብ ግንኙነት ክፍል አረጋግጧል። በአገዛዙ ሰራዊት እየተፈጸመ ባለው የአረመኔያዊ ድርጊት የተማረሩ የ6ኛ ዕዝ 117ኛ ክፍለ ጦር ቀይቃኝና የመሐንዲስ አባላት ስርዓቱን በመክራት የነጻነት ጎራውን መቀላቀላቸው ተነግሯል። በትናንትናው ዕለት የፋኖን ትግል የተቀላቀሉት አርበኞች መካከል ስመኛው አለሙ፣ ለሚ አብዱል ቃድርና ኑረዲን ሐሳን መሆናቸውን የተገለጸ ሲሆን እነዚህ ወታደሮች የብልጽግና ሰራዊት በንጹሃን ላይ የሚፈጽመውን ጭካኔና አድሏዊ አሰራር መቋቋም ስላቃታቸው ህዝባዊ ወገኝተኝነታቸውን በማሳየት ወደ ቴዎድሮስ ዕዝ 206ኛ ኮር መግባታቸው ታውቋል። የአገዛዙ ሰራዊት በህዝብ ላይ የሚፈጽመው የሴቶች መደፈር ድርጊት መሰል ወንጀል ስርዓቱ በአማራ ህዝብ ላይ እየከፈተ ያለውን የማያባራ የጥፋት ጦርነት የመጨረሻ ውድቀቱን በግልጽ የሚያመላክት መሆናቸውን የዕዙ ህዝብ ግንኙነት መምሪያ አስታውቋል። የ106ኛ ኮር የብልጽግናን የግዳጅ ሰልፍ ያከሸፈ የተጠና ኦፕሬሽን መፈጸሙን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 106ኛ ኮር በጋዞና ዋልዳ ወረዳዎች ብልጽግና ሰላማዊ አርሶ አደሮችን በወታደራዊ ኃይል አስገድዶ ለማውጣት የሞከረው የድጋፍ ሰልፍ በድል አድራጊነት ከሽፏል። በጋዞ ስታይሽና በዋልዳ ወረዳ ኮን ገጠር ቀበሌዎች አገዛዙ ማዳበሪያ ለመቀበል ለሄዱ አርሶ አደሮች ለድጋፍ ሰልፍ ውጡ በማለት በጠመንጃ ኃይል ሲያስገድድ የነበረ ቢሆንም የ22ኛና 34ኛ ክፍለ ጦር አናብስ ባደረጉ ጥናታዊ ኦፕሬሽን የጁላን ሰራዊት ሙትና ቁስለኛ ሆኖ እንዲፈረጥጥ አድርገውታል። በዚህ ወታደራዊ እርምጃ ታፍኖ ለሰልፍ ወጥተው የነበሩ አርሶ አደሮችና የአካባቢው ማህበረሰብ ከግዳጅ እንዲፈቱ ተደርጓል። የሽንፈት መራራ ጽዋን የተጎነጨው የብልጽግና ሰራዊት በፋኖ የደረሰበትን ምት መቋቋም አቅቶት በንጹሃን ላይ ጭካኔ በትሩን አሳርፏል። በተስፋ መቁረጥ ስሜት በጋዞ ወረዳ ንጹሃን ላይ በሞርተርና በዙ 23 የከፈተው የጭፍጨፋ እርምጃ ቤታቸው ተቀምጠው የነበሩ በርካታ የቤተሰብ አባላት ለሞት ዳርጓል። የ106ኛ ኮር ህዝብ ግንኙነት መምሪያ በሰጠው መግለጫ የአማራ ህዝብ በታንክና በመድፍ አፈሙዝ ለ3 ዓመታት ሲጨፈጭፍ የቆየው የብልጽግና ስርዓት አሁን ላይ መስኮት ተዘግቶበት እንደተወረወረ ድመት ዕጣ ፈንታው መቃረቡን አስታውቋል። የፋኖ አርበኞች አገዛዙ በህዝብ ላይ የሚጭነው ግዳጅ ደባና ጭፍጨፋ እስከ መጨረሻ ነጥብ ድረስ በመዋጋት የህዝቡን ደህንነትና የነጻነት ትግል በጽናት እንደሚያስቀጥሉ አረጋግጠዋል። በሌላ በኩል የፋሽቱ ብልጽግና የ45ኛ ክፍለ ጦር አንደኛ ሻለቃ የሰራዊት አባላት ከያቅጣጫው በመፍረስ 102ኛ ኮር አካል የቀድሞው ዞብላምባ ክፍለ ጦር የአሁኑ 12ኛ ክፍለ ጦርን 3ኛ ሻለቃን ተቀላቀሉ። በሰሜን ወሎ ዞን በራያ ቆቦ ወረዳ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ጀብደኛው ምኒልክ ዕዝ የ102ኛ ኮር የጥንካሬ ምልክት የሆኑ 12ኛ ክፍለ ጦር የጠላት 45ኛ ክፍለ ጦር 2 የሰራዊት አባላት ከግዳን ወረዳ መነሻቸውን በማድረግና ከሰምሪት ቀጠና በመጥፋት ሙሉ ትጥቃቸውን ከተተኳሽ ጋር በመያዝ ትናንት ግንቦት 17 2018 ዓ.ም
ተቀላቅለዋል። ከዚህ በፊት እንደተገለጸው የብሪተኛው የአገዛዙ ወታደሮች እንደተናገሩት ከሆነ በአሁኑ ሰዓት በሰራዊቱ መካከል የእርስ በርስ አለመተማመንና ከፍተኛ የሆነ መጠራጠር፣ ዘር ተኮር ግድያና እንዲሁም አድሏዊ አሰራር፣ የውጊያ ሞራልና ወትሮ ዝግጁነት አለመኖሩን ገልጸዋል። በኢትዮጵያ ሀገር መከላከያ ሰራዊት መስሪያ ቤት በፊት ያልነበረና ከቅርብ ጊዜ ወዲህ የተለመደ የመጣው ሰዎች ብቃት ሳይኖራቸው በኮታ ምደባ የስርዓቱ ሰዎች በመሆናቸው ብቻ ማለትም የኦህዴድ የበላይነት በግልጽ የሚታይበትና ሌላው የሰራዊት አባላት የሀገር ባለቤት የማይሆንበት መንገድ እየሰፋ በመምጣቱ ደስተኛ አለመሆናቸውን ተናግረዋል። በመጨረሻም ያገዛዙ የ45ኛ ክፍለ ጦር የሰራዊት አባላት አያይዘው በገለጹት መሰረት በሀገሪቱ ተከታታይ የእርስ በርስ ጦርነትና የአማራ ህዝብ የሚያሳይ ጥላቻና መሰላቸት እንዲሁም ህዝቡ የፖለቲካ የህገ መንግስት የዲሞክራሲ እኩልነትና ነጻነት ግልጽ የሆነ ጥያቄ እንዳለውና ጦርነቱ ህዝባዊ ድጋፍ እንዳለው በማወቃችን የሚከፈለው ህይወት ከንቱ መስዋዕትነት መሆኑን በመረዳት የበደልነውን የአማራን ህዝብ ይቅርታ መጠየቅ ወደ ሀገራችን መግባት እንፈልጋለን ሲሉ ሀሳባቸውን ለአማራ ፋኖ ብሔራዊ ንቅናቄ 102ኛ ኮር 12ኛ ክፍለ ጦር ህዝብ ግንኙነት ገልጸዋል። በሌላ በኩል መብረቅ ክፍለ ጦር ለወራት ያሰለጠናቸውን የኮማንዶ አባላት በታላቅ ድምቀት አስመርቋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ ኮር የሚገኘው መብረቅ ክፍለ ጦር ለ6 ወራት ያህል ፖለቲካዊ፣ ወታደራዊና ተያያዥ ስልጠናዎችን ሲሰጣቸው የቆዩ ከ600 በላይ የኮማንዶ አባላት ትናንት ግንቦት 16 2018 ዓ.ም በደማቅ ሁኔታ አስመርቋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ የበላይ አርበኞች ምክር ቤት ምክትል ሰብሳቢ ኮማንደር አረጋ አለባቸው፣ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ የዘመቻ መምሪያ ኃላፊ አርበኛ ያለው አዱኛ፣ የዳግማዊ ቴዎድሮስ ኮርና የክፍለ ጦር አመራሮች እንዲሁም የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ 204ኛ አስቻለው ደሴ ኮር አመራሮችና ጥሪ የተደረገላቸው ሌሎች እንግዶች በምርቃ ስነ ስርዓቱ ላይ ተገኝተዋል። በኮማንደር አረጋ አለባቸው የዕለቱ የምርቃ መክፈቻ ንግግር የተደረገ ሲሆን ለተመራቂዎቹ መልእክት አስተላልፈዋል። በተጨማሪም በአርበኛ ያለው አዱኛ ሰፋ ያለ ወቅቱን የዋጀ መልእክት ተመራቂዎቹ ቀርበዋል። ምርቃቱ ላይ የተለያዩ ወታደራዊ ትርኢቶች፣ ግጥሞች እንዲሁም የመዝናኛ ዝግጅቶች የመድረኩ ድምቀት ሆነውም ውለዋል። በስተመጨረሻም የአማራ ፋኖ ብሔራዊ ንቅናቄ ምክትል ሊቀመንበርና ወታደራዊ ጉዳዮች መምሪያ ኃላፊ አርበኛ ሀብቴ ወልዴና አርበኛ ሰለሞን አጠና አማካኝነት ለተመራቂዎቹ መልእክት በማስተላለፍ የዕለቱ የምርቃ ስነ ስርዓት ተቋጭቷል ሲል በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት የበላይ ዘለቀ ዕዝ ዳግማዊ ቴዎድሮስ ኮር ህዝብ ግንኙነት ክፍል ገልጿል። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ